ከስህተቴ ጋር እኔ ከተሳሳትኩ ተሳስቻለሁ፣ ካጠፋው አጥፍቻለሁ። ከስህተቴ እማራለሁ፣ ያጠፋሁትን አርማለሁ፣ አስተካክላለሁ። ጨርሼ አይደለም ወደ አገልግሎት የመጣሁት። ሁሌ እንደምናገረው ከተሳሳትኩኝ እታረማለሁ። ማልታረምበት ምንም ምክንያት የለም። አጥፍቼ ከሆነ ጥፋቴን እንዲደባበቅልኝ እንዲሸፋፈንልኝ ምናምን አልፈልግም። ግን አንደኛ ይሄ ሐሳብ ከአውዱ ውጪ ተተርጉሟል። ከአውዱ ውጪ ተተርጉሟል። ምክንያቱም እኔ እያስተማርኩ የነበረው ስለ ስንፍና ነው። እንደውም መጽሐፍ ቅዱስ ስንፍናን እብደት ነው የሚለው። ሰነፎች ራስ ወዳዶች ናቸው። በቃ ዋናው ሐሳብ ስራ ስሩ፣ ዘመዶቻችሁን ኤክስፔክት አታርጉ ነው። ኦኬ፣ በዚህ ውስጥ 3 ነገር ተናገርኩ። እንግዲህ ሰዎችን አስቆጣ የተባለ በተለያዩ ሰዎች ወዳጆቼ የላኩልኝ 3 ነገር ተናገርኩኝ። አንደኛ እቺን ቲሽ የምትለዋን ራሱ ቆርጠው ወደ ድሃ ለሚለው ሐሳብ ከአንድ ቦታ ላይ ቆርጠው ወሰዱት ወደ ሌላ ቦታ። አባቴ ነው እኔን ያለኝ። ቲሽ የሚለውን ቃል ያለኝ አባቴ ነው። እሱንም ደግሞ ከመሬት እንዴት ሳይክል ላገኝ ይችላል? እንዴት ከመሬት ሊበቅል ይችላል? እና እኔ የፈለግኩት እኮ አንድ ጉዳይ ነው። አባቴ በዛን ሰዓት ሳይክል እንዲገዛልኝ ፈልጌያለሁ፣ ግን ሳይክል ግዛልኝ ብዬ መጠየቅ ፈርቻለሁ። ስለዚህ ምን ያልኩኝ፣ እዛ መሬት ላይ ሳይክል ወድቆ ባገኝ ብዬ ስለው ትሽ ለቃቃሚ ያለኝ እና አባቴ ከዛ በኋላ ቀጥሎ የተናገረኝ ነገሮች አሉ። ተማር፣ ጎበዙን፣ ዝም ብለህ ከመሬት ላይ ነገር ይገኛል ከሰማይ ይወርዳል ብለህ አትጠብቅ፣ ዝም ብለህ ይበቅላል ብለህ አትጠብቅ የምትፈልገውን ነገር ብሎ ተናገረኝ። ይሄን ያልኩት እቺን ቃል ወስደው ደሃ ብዬ የተናገርኩባት ቃል ላይ ወስደው ለጠፏት። ኦኬ፣ ስለዚህ ሰራላቸው ማለት ነው። ሰራላቸው። በነገራችን ላይ ይሄንን ያቀናበርከው ልጅ እዚህ ጋር ላይ እንዳሻው ኮሜንት ላይ አስቀምጦላችኋል። ይሄን ያቀናበርከው ልጅ ተሳክቶልህም አልተሳካልህም። ያልተሳካልህ እኔን አላቆምከኝም፣ አታቆመኝም። የተሳካልህ ደግሞ ድሮም ይጠሉኝ ለነበሩ ሰዎች፣ ምክንያት ይፈልጉብኝ ለነበሩ ሰዎች እኔ ከተናገርኩት አውድ ውጪ ሐሳብ አቀብለህ ጥላቻቸውን አጠናከርክላቸው። ጥላቻቸውን አጠናከርክላቸው። ከዛ አንዱ እሱ ነው። ሁለተኛው በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለህ? በምንድን ነው መሞት የምትፈልገው? አትሞትማ ምናምን ብዬ ጀስት እንደ እናቴ ነን ያለችኝንም ይዤ ወጣቶቹ እንዲስቁ እንዲጫወቱ ተናገርኩኝ። ይሄን ስናገር እንዲሞት የማንንም ይሄን ለማሰብ በነገራችን ላይ ክርስቲያን መሆን አይጠበቅባችሁ። አንድ ሰባዊ በዚህ ዘመን ስማርትፎን የሚጠቀም አንድ ሰባዊ ፍጡር፣ አንዳንዶቻችሁ በነገራችን ላይ እዚህም ውስጥ ብናገር ደስ ይለኛል። በቃ እኛ አገልጋይ ስለሆን በቃ ሞራል የሌለን አድርጋችሁ የምታስቡ ሰዎች በጣም ታሳዝኑኛላችሁ። ሞራል የሌለን አድርጋችሁ የምታስቡን ሰዎች ማለት ታሳዝኑኛላችሁ። እንዴት ብዬ እንደምናገረው ራሱ በቃ ማለት እኛ እኮ እኔ ለምሳሌ ለአንድ ሂውማን ቢንግ ሰው ለሆነ ሰው መልካም ለማሰብ አገልጋይ መሆን አይጠበቅብኝም። በአስተዳደግም ሆነ በትምህርት ቤተሰቦች የሚችሉትን ያህል አስተምረውኛል። አይጠበቅብኝም። ሂውማኒቲ መልካም ስሜት እንዲሰማኝ ጥሩ የሆነ ከበሬታ እንዲኖረኝ ለሰው ልጅ አገልጋይ መሆን አይጠበቅብኝም። በዚህን ያህል እኔ እንድጠላ ጥረት ማድረግ ለእናንተም አይጠቅማችሁም ማለት በዚህን ያህል ደረጃ ማለት አትሊስት ሂውማኒቲ የሚባል ነገር አለ። ሰብአዊነት፣ ሰውነት የሚባል ነገር አለ። እሱ አለ እኔ ጋር። በነገራችን ላይ በጌታ መሆንም አይጠበቅብኝም። ይህንን ሰው በዓለም ሆኖ እንኳን የሚኖረውን ህይወት እኔ በጌታ ሆኜ የማጣበት ምንም ምክንያት የለም። ገባችኋል? ቤተሰብ አለኝ፣ ልጆች አሉኝ፣ ያሳደገኝ ማህበረሰብ አለ። ስለዚህ
አሁን እንግዲህ አንደኛውን ነገር ሁለቱን ነግሬያቸዋለሁ። ድሃ ጥቁር ጉንዳን ነው። እኔ ማንንም አልተናገርኩም። የተናገርኩት ራሴን ነው። ገብተህ መስማት ከቻልክ ትዕግስት ካለ ግባና ስማ፣ አዳምጥ። ሙሉ ትምህርቱን አዳምጠ ስትጨርስ ዮናታን አክሊሉ የተናገረው በዚህ አውድ ነው፣ በዚህ መንፈስ ነው። በቃ ዮናታን ሊናገር የፈለገው ይህንን ነው። ከዚህ ውጪ በሌላ ነገር የበሸቃችሁብኝ፣ ወንጌል በመናገር የበሸቃችሁብኝ፣ ኢየሱስ ላይ ባለ ጉዳይ ቦልድሊ በመናገር የተናደዳችሁብኝ ምንም ልረዳችሁ አልችልም። በቃ ይህን ነው ልል የምችለው። ድሃ ብዬ የተናገርኩትም ራሴን ነው። ጥቁር ጉንዳንም ብዬ ስናገር አጎቶቼን የጠመድኩበትን አጠማመድ ነው። ከዛም ደግሞ እናቴ እኔን ያለችኝን የተናገርኩት፣ ከዛም ሲቀጥል ደግሞ አባቴ እኔን ያለኝን የተናገርኩት እና ግልጽ ከሆነ ቅን አይምሮና መንፈስ ያላችሁ በመልካም እንድትረዱ የምትችሉ ሰዎች እዚህ ጋር 40 ደቂቃ የተነገረን ትምህርት በ1 ሰከንድ በ2 በ3 1 ደቂቃ ባልሞላ ንግግር እንዲህ ለማለት ነው ተፈልጎ ማለትም ራሱ ትክክል አይደለም እና ወዳቸዋለሁ። መልካም ወጣት ሰኔ 2 አገልግሎቱ ይጀምራል። ምዝገባው ይጀምራል። መልካም ወጣት ሐምሌ 6 ነው የሚጀምረው ፕሮግራሙ የሚጀምረው። እኔ ራሴ አሁን እንግዲህ ይሄ ትምህርት ዩቲዩብ ላይ ከተጫነ 1 ዓመት ነው። ስህተትም ልሁን ትክክል ይህን ያህል ጊዜ መጠበቅ አያስፈልግም። 1 ዓመት ነው ዩቲዩብ ላይ ከተጫነ፣ ይህን ያህል ጊዜ አያስፈልግም። እንግዲህ ለማለት አይደለም ለማለት ሳይሆን ሁሌ መልካም ወጣት በመጣ ጊዜ ዮናታን አክሊሉ ምን ተሳስቷል የሚል ፎልት ፋይንደር የሆኑ ሰዎች ፈልገው የሆነ ነገር ያመጣሉ። ልጁ እንግዲህ በምን ሐሳብ ቆርጦ ይሄን ነገር ያምጣው አላውቅም። እውነት ለመናገር ግን አንዱን ቃል ከአንድ ቦታ አምጥቶ ለሌላ ቃል አስገብቶታል። ትልልቅ የሚባሉ ሰዎች እንኳን ይሄን ጉዳይ እስቲ ቆይ ገብቼ ልስማው ከማለት ይልቅ ለአጀንዳቸው መጠቀሚያ ሲያደርጉት፣ በነገራችን ላይ እኔ አገልግሎት ባቆም እናንተ ለመቀጠላችሁ ምክንያት አይሆንም። እኔ ዛሬ ወደ ጌታ ብሄድ ወይ ባላገለግል እናንተ በእኔ አለማገልገል የምታገለግሉት አገልግሎት የለም። በእኔ መቆም የምትቀጥሉት ነገር የላችሁም። እናንተ በእርግጠኝነት ይሄንን መናገር እችላለሁ እና በጣም ወዳችኋለሁ። ስለምትረዱኝ አመሰግናለሁ። በኔጌቲቭ እንዳትረዱ ይሄን መልእክቴ እንግዲህ በባለፉት ዓመታቶች ውስጥ ብዙ ነገሮች ተብለዋል። ይሄኛው ግን ደስ አይልም። ይሄኛው ደስ አይልም። ምክንያቱም አገልግሎቴንም የቤተ ክርስቲያን ኃላፊነቴንም ሰብአዊነቴንም የትምህርት ደረጃዬንም የማይመጥን ከተናገርኩበት አውድ ውጪ ቆርጦ በማውጣት ላልተፈለገ የትርጉም ለትርጉም ክፍት ተደርጎ እንዲሰራ ሆን ተብሎ ቲክቶክ ላይ የተሰራ ፋይል ነው እና ይህንን ሀሳቤን ሰዎች ጋር እንድታደርሱልኝ በጌታ ፍቅር ጠይቃቸው። ወዳጆች የሆኑት ጋር የምትጠሉኝ አገልግሎቴ እንዲቆም የምትፈልጉ ልታዩኝ የማትፈልጉ ሰዎች እናንተም ቀጥሉ፣ እኛም እንቀጥላለን። ምንም ልንረዳቸው አንችልም እና ከዛ በተረፈ ግን እንደው ላስታውሳችሁ ወደ አገልግሎት ከመጣው 10 ዓመቴ ነው። እኔም በሚዲያ ስታቁኝ 9 ዓመት ነው። በዚህ 9 ዓመት ውስጥ በጣም ብዙ ምስኪን ድሆች አልተረዱም ወይ? እንባቸው አልታበሰም ወይ? እዳቸው አልተከፈለም ወይ? ትዳራቸው አልታደሰም ወይ? ከወደቁበት አልተነሱም ወይ? በምንችለው መጠን ለምሳሌ ላይ ጋይንት ጎንደር ላይ የውሃ ጉድጓድ ለማስቆፈር ሄድኩኝ። እኔ የሀገሬን ሰው አውቀዋለሁ።
ሰሜን ሸዋ ላይ የውሃ ጉድጓድ፣ ትግራይ ላይ የውሃ ጉድጓድ አስቆፍሬያለሁ። እኔ ሀገሬን ሰው አውቃለሁ። በነገራችን ላይ እኔ ለድሃ ክብርና ቦታ ያለኝ ሰው ነኝ። የተናገርኩትም ራሴን ነው። እንዴት ዘመዶቼን እንደተቀየምኳቸውና እንደጠመድኳቸው። እኔ እኮ ስለ ራስ ማውራት አንዳንድ ጊዜ ጳውሎስ ወንጌሉን ለመከላከል ሲል የግድ ራሱን ይከላከላል። ወዳጆቼ እኔ ከቢሮ ወደ አገልግሎት ከመግባቴ በፊት የማገለግለውን ሕዝብ በር ላይ ቆሜ ሰላም ብዬ ቦታ ሰጥቼ አስተናግጄ የማገለግል ሰው ነኝ። ጥበቃ ኖሮኛ አያውቅም። ሲምፕል ጋይ ሲምፕል ላይፍ ነው የምኖረው። ስለ ሰው ልጅ ክብርና ቦታ እንደው ሌላው ቢቀር በጣም የምጠሉን ሰዎች እጅግ ኃጢአተኛ እንደሆን እንኳን ቢሰማችሁ አትሊስት የሰብአዊነት ስሜት ግን እኛ ጋር አለ እና ከዚህ አልፌ ከንግግር ብዛት ስህተት ሊኖር ስለሚችል ከዚህ አልፌ ባልናገር ደስ ይለኛል። ወዳችኋለሁ። ስሜታችሁን ኮሜንት ላይ ብትጽፉልኝ ወዳጆቼ የሆናችሁ ደስ ይለኛል። እውነት ለመናገር ከሌላው ጊዜ በተለየ እኔም እድሜ ከአንድ ሰኔ 8 40 ዓመት ይሞላኛል እና ያው አንዴ መናገር ስለተጀመረ እድሜያችን ያው የሚደበቅ አይደለም እና ይሄንን አሁን ልናገር ማብራሪያ ልስጥ በጣም ዲያሌማ ውስጥ ሆኜ የተቸገረ ነው። በጣም ዲያሌማ ውስጥ ሆኜ ልናገር አሁን ብናገር እንደው ማብራሪያ ብሰጥ እጅግ የሚጠሉኝን ሰዎች አስደስቻል አላስደስታቸውም፣ አርግቻል አላረካቸውም። ምክንያቱም እነሱ የሚረኩት በእኔ መቆም ነው እንጂ ተሳስቼም ከሆነ በእኔ መታረም አይረኩም። ኦኬ ልትል የፈለግከው እንዲህ ነው፣ በእሱ አይረኩም። እነሱ የሚረኩት በእኔ መዋረድ በእኔ መቆም ነው የሚረኩት። እሺ የሚወደኝ ሰው የሚሰማኝ እኔን የሚወድ አገልግሎቴን የሚወድ የሚጸልይልኝ አብሮኝ የሚቆም በገንዘቡ የሚያገለግል ማለት ነው። እኔ በጣም ብዙ ምስኪን የሆኑ ሰዎች የረዱኝ ሰው ነኝ። ተረድቼ ታግዤ እዚህ የደረስኩ ሰው ነኝ። ከሰማይ የመጣው አይደለሁም። አይደለም፣ እንደሱ አይደለም። የእናንተን ፍላጎት ልሰጣችሁ አይደለም እዚህ የመጣሁት እና ያለውን ሪያሊቲ ለመናገር ነው እዚህ የተገኘሁት እና ወዳችኋለሁ። ከአውድ ውጪ በተለቀቀው ቪዲዮ ቅር የተሰኛችሁ ሰዎች ካላችሁ ሪሊ አም ቬሪ ሶሪ፣ አዝናለሁ። ደግሞ ይቅርታ መጠየቅ እፈልጋለሁ። ግን በቃ አጠቃላይ ሀሳቡ ይሄን ይመስላል። ጌታ ኢየሱስ ክርስቶስ ይባርካችሁ። ወደፊት እንቀጥላለን ወይ ደግሞ እንቀጣጠላለን። ያልጨረስኩላችሁ ሀሳብ የእነዚህ ሰዎች ሀሳብ እንዳለ ሆኖ እሺ የሚወዱን ሰዎች፣ እኛን የሚሰሙን ሰዎች፣ የሚወዱን የሚከታተሉን ሰዎች ጥያቄ ፈጥሮባቸው ለምን ይቅር። ስለዚህ የምትወዱኝ አገልግሎት የምትሰሙ ሰዎች አሁን እኔ ያወራሁትን ሰምታችኋል። ይሄን ሀሳብ ይዛችሁ ትምህርቱ ጋር ሄዳችሁ ተከታተሉ። እንደውም ኮሜንቶቹን ገብታችሁ ዩቲዩብ ላይ አንብቧቸው። በዚህ ትምህርት ለውጫለሁ፣ ተባርኬያለሁ። አንዳንዶቹ እንደውም እኔ ኦርቶዶክስ ነኝ፣ ይሄ ትምህርት ለውጦኛል። በቃ ጀስት ፋይት ሳደርግ የነበረው ስራ ስሩ፣ ፋሚሊያችሁን አታስጨንቁ እና ሶስቱም ሀሳብ በቀጥታ ስለ ርዕይ የተነገረ ንግግር እንጂ ስለ ሌላ ሰው አይደለም። ሲቀጥል ደግሞ ከወጣት ጋር ሳወራ እንደ ወጣት ነው ማወራው፣ በአውዱ ነው ማወራው እና ውጭ ሀገርም ሀገር ውስጥም ያላችሁ ሰዎች ኢቭን አሁን ለምሳሌ ይሄ የተናገርኩት ሀሳብ ብዙ ሰዎች ጋር እንዲደርስ ሼር ብታደርጉልኝ፣ አንዳንድ ሰዎች ጋር ሜንሽን ብታደርጓቸው ደስ ይለኛል። ስለዚህ እኛ እንቀጥላለን። አሁን ሰኔ 2 ምዝገባችን ይጀምራል። በዚህ ዓመት እንደውም ዙሩን ጨምረናል። በፊት 7 ዙርና 8 ዙር ነበር የምናደርገው። አሁን 7 ዙርና 6 ዙር ነበር የምናደርገው። አሁን 8 ዙር ነው በዚህ ዓመት የምናደርገው። ቴንክ ዩ ሶ ማች።
ኤርሚ፣ ዜዶ፣ ሌሎቻችሁ ብሩኬ ቴንክ ዩ ሶ ማች። እግዚአብሔር ይባርካችሁ። ወዳችኋለሁ። ወዳጆቼ የሆናችሁ ሁልጊዜ የኔን መልካም ነገር ሁልጊዜ የኔን መልካም ነገር የምትፈልጉ ሰዎች በተፈጠረው ኮንፊውዥን አም ሶሪ ሶ ማች። በጣም ወዳችኋለሁ። እግዚአብሔር አምላክ ይባርካችሁ። ስሙት። ማነው ሊንኩ እዚህ ላይ እያስቀመጡላችሁ ነው። ሊንኩን ብታስቀምጡላችሁ ደስ ይለኛል። ሊንኩን እዚህ ላይ ታገኛላችሁ። ከዛ በፊት ግን አንድ ነገር እንደው አዘጋጅቻለሁ። እሱን ቲክቶኩ ይቋረጣል፣ ፌስቡክ ላይ ታገኙታላችሁ እና ልበለው አንድ ጽሑፍ አዘጋጅቼላችኋለሁ። እሱን ተናግሬ አንብቤላችሁ አንድ ጽሑፍ አዘጋጅቻለሁና እሱን ላንብብላችሁ። ጥቁር ጉንዳን። አዎ ጥቁሩ ጉንዳን እኔ ነኝ። በዕድሜ ማለዳ በለጋነቴ ስንፍና ያደየኝ መናጢ ድሃ፣ በባህር ማዶ በሚኖሩ አጎቶቼ የምመካ ሰነፍ፣ ፍራንክ ካላኩልኝ የማቄም ከነከስኩ የማለቅ ጥቁር ጉንዳን፣ እሾኬን ተክዬ የምወድቅ በስንፍና የተሰነካከልኩ ድሃ፣ ገና ልጅ ሳለሁ በምኞት ሳይክል የምነዳ የስንፍና እስረኛ እኔ ነኝ። አንድ ቀን ለዛ አባቴ ምኞቴን ብነግረው ሳይክል ወድቆ ባገኝስ ብለው ቁልቁል እየተመለከተኝ ትሽ ለቃቃሚ ቢለኝ ከስንፍናዬ ነቃው፣ ፈጥኜ ራቁትነቴን ተረዳው። ስንፍናን ካልጣልኩ እንደማልቀጥል አወቅኩ። ነገሬና ትምህርቴ ካልገባችሁ ድሃ ይጠላል፣ የብልጽግና ወንጌል ሰባኪ ነው፣ የብልጽግና ፓርቲ ፍልስፍና አራማጅ ነው ብላችሁ ስደውኝ። ግን ከድሃው እኔ ጋር ከሰነፉ ማንነቴ ጋር አደራ አታስታርቁኝ። ይልቅ ትንፋሼን አትቆራርጡ፣ ተውኝ። ሙሉ ቃሌን ስሙ። ምስጢር ልንገራችሁ፣ እንደናንተ ነበርኩ፣ እንደኔ ሁኑልኝ። ጥቁር ጉንዳን እኔ ነኝ፣ አጎቴን የነከስኩኝ ብዬ ጻፍኩኝ። ይሄ ራሴን ነው ብዬ ራሴን ስለ ራሴ ይሄንን ማስታወሻ ጻፍኩኝ፣ ስለ ራሴ ማለት ነውና ይሄ ሌላ ጊዜ ይቀመጥና አንድ ቀን መጽሐፍ ላይ ይወጣል። እና በጣም ወዳችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ስለተረዳችሁኝ፣ ከኔ ጋር ስለቆማችሁ፣ አብራችሁኝ ስላላችሁ፣ ደግሞ ስለምትረዱኝ፣ ደግሞም ስለምትሸከሙኝ፣ ደግሞም አብረን እየወደቅን እየተነሳን ስለምንቀጥል አመሰግናለሁ። መልካም ጊዜ ይሁንላችሁ። ተባረኩልኝ።